የዓለም ካርታን ስንመለከት ድንበሮቹ በስርዓት የተበጁና ስሞቹ በጽኑ የተመሰረቱ ይመስላሉ። ነገር ግን በካርታው ላይ ደጋግመን የምናገኘው አንድ ስም አለ፣ ጊኒ። አንድ ጊዜ አይደለም፣ 4 ጊዜ። ይህ ስም በምዕራብ አፍሪካ፣ በመካከለኛው አፍሪካ አልፎም በፓሲፊክ ውቅያኖስ ላይ እንደ አንድ ትልቅ የታሪክ ማህተም ተቀምጧል። ለምን? እንዴት አንድ ስም 4 የተለያዩ ሀገራትን ሊሰይም ቻለ? ይህ ዝም ብሎ የቃል መመሳሰል አይደለም። ይህ የስልጣን፣ የንግድ፣ የዘር ግንድና የአውሮፓውያን የምናብ ውጤት ነው። ጊኒ የሚለውን ስም መረዳት ማለት አፍሪካና ዓለም በቅኝ ገዢዎች ዓይን እንዴት ይታዩ እንደነበር መረዳት ነው። ዛሬ በፊደል ፖድካስት ወደ 4ቱ ጊኒዎች እንጓዛለን፣ ከወርቅ ዳርቻዎች እስከ ጥንታዊ ደሴቶች። ጉዟችንን በምዕራብ አፍሪካዋ ጊኒ እንጀምር። ይህች ሀገር የምዕራብ አፍሪካ የውሃ ማማ ወይም ዋተር ታወር ኦፍ ዌስት አፍሪካ ትባላለች። ለምን መሰላችሁ? እንደ ኒጀር፣ ሴኔጋልና ጋምቢያ ያሉ ግዙፍ ወንዞች ምንጫቸው በዚህች ሀገር ተራራማ ስፍራዎች ውስጥ ነው። የፉታ ጃሎን ተራራማ ስፍራ። ይህ ስፍራ ለተጓዦች ገነት ነው። ግዙፍ ፏፏቴዎቿና ጥንታዊ የፉላ ማህበረሰብ ባህል መገኛ ነው። የወርቅ ታሪክ። ጊኒ በታሪክ የወርቅ ምድር ትባል ነበር። የአውሮፓውያን ጊኒ የወርቅ ሳንቲም የተሰየመው ከዚች ሀገር በሚመጣ ወርቅ ነው። አፍሪካ በካርታ ላይ ብቻ አልተሳለችም፣ በገንዘብም ተተመነች። የነጻነት አርማ። ጊኒ በ1958 ዓ.ም ከፈረንሳይ ቅኝ ግዛት ስትወጣ ከባርነት ነጻነትን እንመርጣለን በማለት የመጀመሪያዋ ሀገር ሆናለች። ይህ የታሪክ ወኔ ዛሬም በከተማዋ ጎዳናዎች ላይ ይንጸባረቃል። ጊኒ ቢሳው የባህልና የደሴቶች ስብስብ። ከኮናርኪ ጥቂት ርቀት ላይ ጊኒ ቢሳው ትገኛለች። ስሟ ቢሳው የሚለውን የዋና ከተማዋን ስም የጨመረው ከጎረቤቷ ጊኒ ጋር እንዳትቀላቀል ነው። ይህች ሀገር በቱሪዝም ዘርፍ እምብዛም ያልተነካች የተደበቀች ዕንቁ ናት። አስገራሚ እውነታዎች። ቢጃጎስ ደሴቶች። ይህ የ88 ደሴቶች ስብስብ በዩኔስኮ የተመዘገበ የባዮስፌር ጥብቅ ስፍራ ነው። እዚህ ማህበረሰብ ውስጥ ሴቶች ትልቅ የስልጣን ሚና አላቸው። ማትሪያርኪካል ሶሳይቲ። ጨውና ባህር። ታሪካዊ የፖርቹጋል አሻራ በባለማ ደሴት ላይ ዛሬም በህንፃዎቹ ላይ ይታያል። ጊኒ ቢሳው በባህል ብዝነት የምትታወቅ አነስተኛ ግን ትልቅ ታሪክ ያላት ሀገር ናት። ምዕራፍ 4 ኢኳቶሪያል ጊኒ። በአፍሪካ ብቸኛዋ ስፓኒሽ ቋንቋ ተናጋሪ ሀገር። በነዳጅ ሀብቷ የምትታወቀው ይህች ሀገር በአፍሪካ ከፍተኛ የነፍስ ወከፍ ገቢ ካላቸው ሀገራት አንዷ ናት። ቱሪዝምና ተፈጥሮ። ባዮኮ ደሴት። ዋና ከተማዋ ማላቦ የምትገኝበት ይቺ ደሴት በፈነዳ እሳተ ገሞራ ጉድጓድና በልዩ የዝንጀሮ ዝርያዎቿ የተሞላች ናት። ፒኮ ፓሲሌ። ከዚህ ተራራ ጫፍ ላይ ሆኖ ጎረቤት ሀገር ካሜሩንን ማየት ይቻላል። ኢኳቶሪያል ጊኒ የቅንጦት ሆቴሎችና ያልተነካ የተፈጥሮ ደን ድብልቅ ናት። ምዕራፍ 5 ፓፑዋ ኒው ጊኒ። በፓሲፊክ ያለችው አፍሪካ። አሁን ወደ አስገራሚውና ራቅ ወዳለው ስፍራ እንሂድ። ፓፑዋ ኒው ጊኒ ከአፍሪካ ጋር
በደምም ሆነ በታሪክ ምንም አይነት ግንኙነት የላትም። ታዲያ ለምን ጊኒ ተባለች? መልሱ የአውሮፓውያን አሳሾች የምናብ ውጤት ነው። በ16ኛው ክፍለ ዘመን ስፓኒሽ አሳሾች ደሴቲቷን ሲጎበኙ ነዋሪዎቿን አይተው ልክ እንደ ምዕራብ አፍሪካውያኑ የጊኒ ሰዎች ይመስላሉ በማለት አዲሷ ጊኒ ወይም ኒው ጊኒ ያሏት። አስገራሚ የቱሪዝም እውነታዎች። 800 ቋንቋዎች። በዓለም ላይ በቋንቋ ብዝህነት አንደኛ ናት። እያንዳንዱ ሸለቆ የራሱ ቋንቋና ባህል አለው። የገነት አዕዋፍ በርድስ ኦፍ ፓራዳይስ። እጅግ በጣም ቆንጆና ብርቅዬ የሆኑ አዕዋፍ መገኛ ናት። ጎሳዎችና ባህል። የሁሊ ዊግመን ጎሳዎች ጸጉራቸውን በወፎች ላባ አስጊጠው የሚያደርጉት ዳንስ በዓለም ላይ ካሉ አስገራሚ ትዕይንቶች አንዱ ነው። ፓፑዋ ኒው ጊኒ አፍሪካ ዓለምን ለመሰየሚያነት እንደ መለኪያ ወይም እንደ ሪፈረንስ ፖይንት እንዳገለገለች ያው ምስክር ናት። ምዕራፍ 6 ማጠቃለያ። ካርታው የንግግር መድረክ ነው። አራቱ ጊኒዎች፣ አራት የተለያዩ ታሪኮች፣ አራት የተለያዩ አገራት፣ ነገር ግን ሁሉም በአንድ ስም ተሳስረዋል። ይህ ስም ዓለም አፍሪካን ከሩቅ ሆኖ ለመሰየም ቢሞክርም አፍሪካ ግን ሁሌም የዓለም ታሪክን ብርቶና እንደምትቀጥል ማሳያ ነው። የአፍሪካ ካርታ ተሰርቶ አላለቀም። ታሪካችንን ዳግም በመተረክ የራሳችንን ታሪክ መስራት የኛ ድርሻ ነው። ፊደል ፖድካስት፣ ታሪክን በህሊና ዓለምን በካርታ። ስለተከታተላችሁን እናመሰግናለን። ሰብስክራይብ በማድረግ የጉዞ አካል ይሁኑ። ፊደል ፖድካስት፣ ታሪክን በዓይነ ህሊና ዓለምን በካርታ። ስለተከታተላችሁን እናመሰግናለን። ሰብስክራይብ በማድረግ የጉዞ አካል ይሁኑ። ቸር ይቆዩን።